ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ የሆነ ሙሉ ሰላምና ጸጋ በየትኛውም ዓለም ዙሪያ ለምትገኙ ቅዱሳን ሰላም ለእናንተ ይሁን። ክብር ምስጋና ለአምላካችን ለወደደን ለመረጠን ልጆች ላደረገን ለኢየሱስ ክርስቶስ ብቻ ይሁን። እንኳን በውጭ አቆጣጠር 2026ን በሰላም አደረሳችሁ፣ በሰላም አደረሰን። በሰላም የጠበቀን እግዚአብሔር ይባረክ እና ከአጭር ሰላምታን በመቀጠል መንፈሳዊ ግጥም ይዤ ቀርብ ያለው የግጥም ርዕስ እግዚአብሔር ከእኔ ጋር ባይሆን የሚል ይሆናሉ። ግጥሙን ሰምታችሁ ሌሎቹም እንዲሰሙ ሼር እንድታደርጉ በጌታ ፍቅር አሳስባችኋለሁ። ተባረኩልኝ። ቁጣ በነደደ ጊዜ አንተ ለኔ መልካም፣ አንተ ለኔ መልካም የጠላቶች ቁጣ በነደደ ጊዜ አንተ ለኔ መልካም፣ አንተ ለኔ መልካም። እግዚአብሔር ከእኔ ጋር ባይሆን ሰዎቹ በእኔ በተነሱ ጊዜ ቁጣቸው ፊታቸው በነደደው ጊዜ በዛን ጊዜ ውሃ በሰመጠኝ ነበር። ሥጋዬም ወደ አፈር ነፍሴም ኃጢአተኞች መንደር በተገኘች ነበር። እግዚአብሔር ከእኔ ጋር ባይሆን እግዚአብሔር ከእኔ ጋር ባይሆን ሰዎቹ በእኔ በተነሱ ጊዜ ቁጣቸው ፊታቸው በነደደው ጊዜ በዛን ጊዜ ውሃ በሰመጠኝ ነበር። ሥጋዬም ወደ አፈር ነፍሴም ኃጢአተኞቹ መንደር በተገኘች ነበር። እግዚአብሔር ከእኔ ጋር ባይሆን እግዚአብሔር ከእኔ ጋር ባይሆን ለጥርሳቸው ያልሰጠኝ ከጠላት ያዳነኝ በምሕረቱ የጠበቀኝ ነፍስን ከአዳኝ ወጥመድ ያመለጠኝ እግዚአብሔር ይባረክ፣ እግዚአብሔር ይባረክ። ዓይኖችን አነሳው ተራራዎችንም አየው። ረዳቴ ያለው ከእግዚአብሔር ጋር ነው። ረዳቴ ያለው ከእግዚአብሔር ጋር ነው። ዓይኖችን አነሳው ተራራዎችንም አየው። ረዳቴ ያለው ከእግዚአብሔር ጋር ነው። ረዳቴ ያለው ከእግዚአብሔር ጋር ነው። እግዚአብሔር ከኛ ጋር ባይሆን እግዚአብሔር ከኛ ጋር ባይሆን የጠላቶች ቁጣ በነደደ ጊዜ አንተ ለኔ መልካም፣ አንተ ለኔ መልካም። እኔ መኖር ነበር ጌታ ማይደርስልኝ ቁጣቸው በእኔ ላይ እንደነደደብኝ